እንግዲህ አትፍሯቸው የማይገለጥ የተከደነ የማይታወቅም የተሰወረ ምንም የለምና በጨለማ የምነግራችሁን በብርሃን ተናገሩ በጆሮም የምትሰሙትን በሰገነት ላይ ስበኩ የማቴዎስ ወንጌል ምዕራፍ 10 ቁጥር 26 ትሞት ተብሎ ሞት ተፈርዶ ባሳለ የእውነት ጌታ እግዚአብሔር አይቶ መቼ ዝም አለ ሲወርድባቸው አየን ያ ሁሌ ድንጋይ ናዳ ዘመናት የማይሽሯት እውነት በነሱ ፈርዳ ውሸት እውነት ይመስላል ዓለምን ሲያዳርሰው ግን እንደ እውነት ጸንቶ ባለበት አላየነው መሰረቱ እንዳልጸና እንዳሸዋ ላይ ቤት መፈራረሱ አይቀርም ጎርፉ የመጣለት የቀበረውን ጊዜ የገለጠው ይወጣል ተቆፍሮ ተረሳ የተባለው የተዳፈነ እሳት ነው እውነት መቼ ይጠፋል ጊዜው የደረሰለት አንድ ቀን ይገለጣል በራሱ ቢያደርጉበት እሱ የማይወደውን ይሞት ይገደላል ሃማ ባልንጀራውን ለተገፋ ሰው ፈራጅ እንደ እውነት የታለ መርዶክዮስ ተሹሞ ሃማ ግን ተሰቀለ ተገፋን አትበሉ የእግዚአብሔር ልጆች ሁሉ ያለቀሱት ስቀው የሳቁት ያለቅሳሉ ጻድቅ ነው የምንለው በአምላክ ፊት ተኮንኖ ምናልባት እናያለን ኃጥእ ነው ሰው ድኖ Yeah.
ከዚህ በላይ ጌታ ምን አርግልሃለው? ይሄ ለኔ በቂ ከበቂም በላይ ነው። ያልተደረገልኝ ምንም የለም። ተመስገን አምላኬ ለዘላለም። ሰልፍ ውስጥ አልነበርኩም እንደ ወንድሞቼ፣ ኋላ መጣሁ እንጂ ባንተ ተጠርቼ። ዘይቱን ከቀንዱ ዘንበል አረክና ዳዊት ተቀብተሃል አልከኝ ለንግስና። ሰይፍን አልመዘዝኩም ቀስት አልወረወርኩም። ሳኦል ሆይ ከዙፋን ናውረድ አላልኩም። ራእይን የገለጠ ያኔ በልጅነት እጄን ይዞ መራኝ ወደ ቤተ መንግሥት። ከዚህ በላይ ጌታ ምን አርግልሃለው? ይሄ ለኔ በቂ ከበቂም በላይ ነው። ያልተደረገልኝ ምንም የለም። ተመስገን አምላኬ ለዘላለም። ህልሙ ምን ይሆናል እንየው ብለው ወደ ግብፅ ሸጡኝ በኔ ጨክነው። ራዩ ሳይፈጸም አይሞት ባለ ራዩ ከፊት ያቆምካቸው ስራህን እንዲያዩ። በሞት በከነዓን በያዕቆብ ልቦና ራዩ ተፈጽሞ ነግሻለሁና። ባንተ አምሯል ጌታዬ የኔ መጨረሻ። ለወገን መጠጊያ አርቀኝ መሸሻ። ከዚህ በላይ ጌታ ምን አርግልሃለው? ይሄ ለኔ በቂ ከበቂም በላይ ነው። ያልተደረገልኝ ምንም የለም። ተመስገን አምላኬ ለዘላለም። እንደ ዛሬው ሳይሆን ሰው ሳይኖረኝ ያኔ ወገን ዘመድ ሆነ ቆመሃል ከጎኔ። እናት አባት ሆነህ እኔን አሳደግክ። አበቃኸኝ ለክብር ለወግ ለማዕረግ። ታስባለህና ከኔ በላይ ለኔ ይቅር ከእንግዲህ መጨነቅ ማዘኔ። የሚያስጨንቀኝ ጌታ ሁል ጊዜ ላንተ ትቼዋለው የልቤ
የልቤን ትካዜ ከዚህ በላይ ጌታ ምን አርግልሃለሁ? ይሄ ለኔ በቂ ከበቂም በላይ ነው። ያልተደረገልኝ ምንም የለም። ተመስገን አምላኬ ለዘላለም። ምንድነው ያስጨነቀሽ? ከአቅም በላይ ሆኖ ሰላም የነሳሽ? አትጨነቂ ይህም ያልፋል። ለሰው የማይቻል እግዚአብሔር ይቻላል። ደህና ናት ይለኛል ሰው ላይን እያየ የውስጤን አዋቂ ማንም አልተገኘ። ትካዜ ሲገባኝ ሆዴን ወር ሲብሰው የሚያውቅልኝ ሳጣ ቁጭ ብዬ አለቅሳለሁ። መካኒቱ ሐና እንባዋ ይታበሳል። የአራት ቀን ሬሳ አልዓዛር ይነሳል ተብሎ ባይታሰብ በሰዎች ሕሊና ሲሆን አይተነዋል ይቻለዋልና። ያርግልኝ አምላኬ ነገርን ለበጎ ክፉ ነገር ሁሉ ካጠገቤ አርቆ። ይቻለዋል ይቻለዋል እግዚአብሔር ይቻለዋል። ስሙን ጠርተን ስንታልፈናል እግዚአብሔር ይቻለዋል። ምንድነው ያስጨነቀሽ? ከአቅም በላይ ሆኖ ሰላም የነሳሽ? አትጨነቂ ይህም ያልፋል። ለሰው የማይቻል እግዚአብሔር ይቻላል። ሁሉ በሩን ዘጋ ቀን ስለጨለመ የመከራ ወራት ሌሊቱ ረዘመ። ገንዘብ የማይገዛው ሰላም የራቀ ፍርሃት ፍርሃት አለኝ ውስጤ ተጨነቀ። የሚሆነው ነገር አይቀርም መሆኑ ለምን አስፈለገ መጨነቅ ማዘኑ? በመጠኑ ማሰብ ለሰው ልጅ ጸጋ ነው። ከአቅም በላይ ማሰብ ትርፉ ራስ መክዳት ነው። ያርግልኝ አምላኬ ነገርን ለበጎ ክፉ ነገር ሁሉ ካጠገቤ አርቆ። ይቻለዋል ይቻለዋል እግዚአብሔር ይቻለዋል። ስሙን ጠርተን ስንታልፈናል እግዚአብሔር ይቻለዋል። ምንድነው ያስጨነቀሽ? ከአቅም በላይ ሆኖ ሰላም የነሳሽ? አትጨነቂ ይህም ያልፋል። ለሰው የማይቻል እግዚአብሔር ይቻላል። ቀን ይወጣል ብዬ
ማይገባው ብለሽ ስለነገ ዛሬ ማበላሸት ለምን አስፈለገ? ትላንትናም አልፏል ዳግም ላይመለስ ምን ታምር ሊመጣ ቢታዘን ቢለቀስ? ያርግልኝ አምላኬ ነገርን ለበጎ ክፉ ነገር ሁሉ ካጠገቤ አርቆ ይቻለዋል ይቻለዋል እግዚአብሔር ይቻለዋል ስሙን ጠርተን ስንታልፈናል እግዚአብሔር ይቻለዋል ይቻለዋል እግዚአብሔር ይቻለዋል ስሙን ጠርተን ስንታልፈናል እግዚአብሔር ይቻለዋል። አንተ ብቻ ለዘላለም አትርሳኝ ጌታ ብቻ ለዘላለም አትተወኝ ታነሳኛለህ ሰው ቢጥለኝ አንተ ብቻ ለዘላለም አትርሳኝ ጌታ ብቻ ለዘላለም አትተወኝ ታነሳኛለህ ሰው ቢጥለኝ አይተውንም ብለን ትላንት ያመናቸው ጥለውን አይተናል ድንገት ሳናስበው ብለን ተገረምን ይህም አለ ለካ ፍጻሜው ይሄ ነው በሰው የሚመካ አንተ ብቻ ለዘላለም አትርሳኝ ጌታ ብቻ ለዘላለም አትተወኝ ታነሳኛለህ ሰው ቢጥለኝ በሥጋ ለባሹ እኔ አልታመንም ድል ቀናይ ብዬ ሰልፉን አልጀምርም አለውልህ ብለህ ስትቀድም ከፊቴ ድል ጌታዬ ላለኝ ሞት ነው ለጠላቴ አንተ ብቻ ለዘላለም አትርሳኝ ጌታ ብቻ ለዘላለም አትተወኝ ታነሳኛለህ ሰው ቢጥለኝ ብዙ ወዳጅ አለኝ እኔ በዚህ ምድር መልካም ሳደርግለት የሚከፍል ብድር ጌታዬ ግን ለእኔ ከሁሉም ይበልጣል ክፉን በመልካም ማሸነፍ ይችላል አንተ ብቻ ለዘላለም አትርሳኝ ጌታ ብቻ ለዘላለም አትተወኝ ታነሳኛለህ ሰው ቢጥለኝ
ቢሞላልኝማ ወዳጄ ብዙ ነው። እድሜ አስተምሮኛል ይህንን አውቃለሁ። ግን የሰበሰብኩት ሲበተን ከእጄ ደርሶ ጠላት ሆነ የትላንት ወዳጄ። አንተ ብቻ ለዘላለም አትርሳኝ ጌታ ብቻ ለዘላለም አትተወኝ። ታነሳኛለህ ሰው ቢጥለኝ አንተ ብቻ ለዘላለም አትርሳኝ ጌታ ብቻ ለዘላለም አትተወኝ። ታነሳኛለህ ሰው ቢጥለኝ የጅማሬና የፍጻሜ ባለቤት ልዑል እግዚአብሔር በነገር ሁሉ የተመሰገነ ይሁን። አሜን።